ሰላም የእግዚአብሔር ቤተሰቦች፣ በዚህ ቻናል ዘውትር መንፈሳዊ እውቀታችንን የምናሳድግበትን የመጽሐፍ ቅዱስና የኦርቶዶክስ ተዋሕዶ ጥያቄና መልስ ይዘንላችሁ እንቀርባለን። ዛሬ ደግሞ ብዙዎቻችሁ ሊያስተምሩ የሚችሉ ጥያቄዎችን አዘጋጅተንላችኋል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ። እግዚአብሔር አምላክ የመጀመሪያውን ሴት ሔዋንን የፈጠራት ከምን ላይ ነበር? ኤ ከአዳም የጎድን አጥንት። ኤሳው የበኩሩን መብቱን ለወንድሙ ለያዕቆብ የሸጠው በምን ምግብ ነበር? ቢ በምስር ወጥ። ያዕቆብ የሚወዳትን ራሔልን ለማግባት ለአጎቱ ለላባ በአጠቃላይ ስንት ዓመት አገለገለው? ሲ 14 ዓመት። የዮሴፍ ወንድሞች ለነጋዴዎች አሳልፈው የሸጡት በስንት የብር ሳንቲም ነበር? ኤ በ20 ብር። ሙሴ አፉ ኮልታፋ ስለነበር እግዚአብሔር በፈርዖን ፊት ቃል አቀባይ እንዲሆን የሰጠው ወንድሙ ማን ይባላል? ቢ አሮን። እስራኤላውያን ከግብጽ ከመውጣታቸው በፊት በቤታቸው ጉልላትና መቃን ላይ የቀቡት የምን ደም ነበር? ሲ የበግ ደም። ሙሴ እግዚአብሔርን መጀመሪያ በራእይ ያየው ቁጥቋጦ በእሳት ሲነድ ነገር ግን ሳያቃጥለው ነበር። ይህ ቦታ የት ነው? ኤ በኮሬብ ተራራ አጠገብ። ሙሴ የከናንን ምድር ሰልለው እንዲመጡ የላካቸው የሰላዮች ቁጥር ስንት ነበር? ቢ 12። ኢያሱ ጠላቶቹን ድል እስኪያደርግ ድረስ ፀሐይና ጨረቃ የት ቦታ ላይ ነው የቆሙት? ሲ በኤሎን ሸለቆ። በመጽሐፍ ሩት ላይ የተጠቀሰችው ናኦሚ በረሃብ ምክንያት ወደ ሞዓብ ከመሰደዷ በፊት ሀገሯ የት ነበር? ኤ የይሁዳ ቤተልሔም። ነቢዩ ሳሙኤል የእሴይን ልጅ በሚያይበት ጊዜ እግዚአብሔር የቀባውና የመረጠው በሜዳ በግ ይጠብቅ የነበረውን ታናሹ ልጅ ማን ነው? ቢ ዳዊት። ንጉሥ ሳኦል ዳዊትን ሊገለው በፈለገ ጊዜ በሚስጥር ያስመለጠውና የሳኦል ልጅ የሆነው የዳዊት ወዳጅ ማን ይባላል? ሲ ዮናታን። የዳዊት ልጅ አቤሴሎም በአባቱ ላይ ባመፀ ጊዜ ረጅሙ ጸጉር በምን ላይ ተጠምጥሞ ተንጠለጠለ? ኤ በዋርካ ቅርንጫፍ። ነቢዩ ኤልያስ በኮራት ወንዝ አጠገብ ተሸሽጎ ሳለ ጠዋትና ማታ እንጀራና ስጋ ያመጡለት የነበሩት ፍጥረታት እነማን ናቸው? ቢ ቁራዎች። ኤልሳ ነቢዩ ኤልያስን ከመከተሉ በፊት በሜዳ ላይ ምን እየሰራ ነበር? ሲ በሬዎችን ያጠምድና ያርስ ነበር። ነቢዩ ዮናስ ከአሳ ሆድ ወጥቶ ለነነዌ ሕዝብ ከሰበከ በኋላ ከተማዋ ስለጠፋች አዝኖ ሳለ እግዚአብሔር ጥላ እንድትሆን ምን አበቀለለት? ኤ የቅል ተክል። በባቢሎን ስማቸው ሲድራቅ ሚሳቅና አብዶናግ የተባሉ 3 ወጣቶች የዕብራይስጥ ስማቸው ማን ነበር? ቢ አናንያ፣ አዛሪያ እና ሚሳኤል። ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል ብሎ የተነበየውና በሐዋርያት ሥራ ላይ
ቅዱስ ጴጥሮስ የጠቀሰው የብሉይ ኪዳን ነቢይ ማን ይባላል? ሲ ነቢዩ ኢዩኤል። የቅዱስ ዮሐንስ መጥምቅ ምድረ በዳ ይለብስ የነበረው ልብስ ከምን የተሰራ ነበር? ኤ ከግመል ጸጉር። ቅዱስ ዮሐንስ መጥምቅ በበረሃ ይበላው የነበረው ዋና ምግቡ ምን ነበር? ቢ አንበጣና የበረሃ ማር። ጌታችን በገሊላ ባህር አጠገብ አሳ ሲያጠምዱ አይቶ መጀመሪያ የጠራቸው ሁለቱ ወንድማማቾች እነማን ናቸው? ስምዖን ጴጥሮስና እንድርያስ። ጌታችን ኢየሱስ ክርስቶስ ወደ ጴጥሮስ ቤት ገብቶ በንዳድ ታማ የነበረችውን የማንን ዘመድ ፈወሰ? ኤ የጴጥሮስን አማት። ጌታችን ሌጊዮን የተባለውን ብዙ አጋንንት ከሰውየው ላይ አስወጥቶ ወደ የትኞች እንስሳት ውስጥ እንዲገቡ ፈቀደላቸው? ቢ ወደ አሳሞች መንጋ። ለ12 ዓመት ደም ይፈሳት የነበረችው ሴት የዳነችው የጌታችንን ምንን ስትዳስስ ነበር? ሲ የልብሱን ጫፍ። ጌታችን የምኩራብ አለቃ የነበረውን የኢያኢሮስን የ12 ዓመት ልጅ ከሞት ያስነሳት ምን ብሎ በመጥራት ነበር? ኤ አንቺ ብላቴና ተነሽ። ጌታችን በደብረ ታቦር ተራራ ላይ መልኩ ሲለወጥና ልብሱ እንደ ብርሃን ሲያንጸባርቅ አብረውት የታዩት የብሉይ ኪዳን አባቶች እነማን ናቸው? ቢ ሙሴና ኤልያስ። በደብረ ታቦር ተራራ ላይ የጌታን መለወጥ ምስጢር እንዲያዩ አብረውት የነበሩት ሶስቱ ሐዋርያት እነማን ናቸው? ሲ ጴጥሮስ፣ ያዕቆብና ዮናስ። አንድ ባለጸጋ ወጣት የዘላለም ሕይወትን ለማግኘት ምን ላድርግ ብሎ ለጠየቀው ጥያቄ ጌታችን ትእዛዛትን ከመጠበቅ ውጪ ምን እንዲያደርግ አዘዘው? ኤ ያለውን ሁሉ ሽጦ ለድሆች እንዲሰጥ። ጌታችን ኢየሱስ ክርስቶስ በትህትና ሆኖ በዕለተ ሆሳና ወደ ኢየሩሳሌም የገባው ምን እንስሳ ላይ ተቀምጦ ነበር? ቢ በአህያ።